የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አብዛኞቹ የጋዛ ነዋሪዎች እንደርሳቸው ሁሉም በጭነት ተሽከርካሪዎች በሚመጣው ውሃ ላይ ጥገኞች ናቸው። የጸረ ጨው ማጣሪያና የንጽህና መጠበቂያ ተቋማት ነዳጅ ያለቀባቸው በመሆኑ የፍልስጤም ዜጎች ከባድ የውሃ እጥረት ገጥሟቸዋል። የተባበሩት መንግስታት የሰብአዊ እርዳታ ቢሮ አጋሮች አፋጣኝ የነዳጅ አቅርቦት ድጋፍ ካላደረጉ የውሃ አቅርቦትና የንጽህና አጠባበቅ አገልግሎቶች በዚህ ሳምንት መጨረሻ ሙሉ በሙሉ ሊቋረጡ እንደሚችል አስጠንቅቀዋል። እስራኤል በእርዳታ አቅርቦት ላይ የጣለችውን እገዳ ተከትሎ ለጋዛ ነዋሪዎች የውሃ አቅርቦት ዋነኛ ምንጭ የሆኑትን የጸረ ጨው ማጣሪያ ተቋማት የኤሌክትሪክ መስመሮችን አቋርጣለች። ይህም የተወሰኑ ምርኮኞችን ለማስለቀቅ ሐማስ ላይ ጫና ለማሳደር የተጠቀመችው አማራጭ እንደሆነ ተገልጿል። እስራኤል መሰረታዊ ቁሳቁሶች ወደ ጋዛ እንዲገቡ እንደሚፈቀድ ብታስታውቅም እስካሁን ባለው መረጃ የነዳጅ አቅርቦትን አላካተተችም። ሆኖም በተባበሩት መንግስታት በኩል በደርዘን የሚቆጠሩ የጭነት ተሽከርካሪዎች የመጠጥ ውሃ ይዘው ወደ ጋዛ ገብተዋል። ይሁን እንጂ አቅርቦቶቹም እስካሁን አልተከፋፈሉም ነው የሚባለው። በዚህ ወር መጀመሪያ ዩኒሴፍ ባደረገው ጉብኝት በደቡባዊ ጋዛ የሚገኝ አንድ የጸረ ጨው ማጣሪያ ተቋም ሰራተኞች አሁንም ከፍተኛ ጩኸት ሲያሰሙ እንደነበር ገልጿል። የዩኒሴፍ ባልደረባው ዮናታን ክሪክስ በቅርቡ የኤሌክትሪክ ኃይል ከተቋረጠ በኋላ በስፍራው ያለው አቅርቦት በ80 በመቶ ቀንሷል። ሆኖም ግን አሁንም በሺዎች የሚቆጠር ሊትር ውሃ በየቀኑ ይመረታል። ችግሩ ውሃ ለማምረት አሁንም ነዳጅ ያስፈልጋል። ውሃው ከተገኘ በኋላ ደግሞ ወደ ተለያዩ ማህበረሰቦች ለማጓጓዝ ተሽከርካሪ ያስፈልገናል። ውሃ ለማምረት ብቻ ሳይሆን ተሽከርካሪዎችን ለማንቀሳቀስም ነዳጅ ስለሌለን ይህ አስቸጋሪ ሂደት ነው ሲሉ አክለዋል። በቅርብ ቀናት አንዳንድ የጭነት ተሽከርካሪዎችና የአህያ ጋሪዎች ውሃ ማከፋፈላቸውን ቢቀጥሉም የእስራኤል ወታደራዊ ዘመቻ መጠናከርና አዲስ የፍልሰት ማዕበል ይህንን ይበልጥ አስቸጋሪ አድርጎታል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ እንዳለው ቀጣይነት ባለው የነዳጅ እጥረት የውሃና የንጽህና አጠባበቅ አገልግሎቶች በእጅጉ ተስተጓጉለዋል። በአሁኑ ጊዜም በሰሜናዊ ጋዛ ነዳጅ የለም ማለት ይቻላል። ከሚያስፈልገው አቅርቦት ግማሽ ኃይሉ ብቻ ባሳለፍነው ሳምንት እንደደረሰ ነው ኦቻ ያስታወቀው። በዚህም የውሃ ጉድጓዶች የስራ ሰዓት የበለጠ የቀነሰ ሲሆን ሙሉ በሙሉ እንዳይዘጉም ስጋትን ፈጥሯል። ኦቻ ምንም እንኳን በደቡባዊ ጋዛ በየሳምንቱ 140,000 ሊትር ነዳጅ ቢያስፈልግም የተባበሩት መንግስታት የውሃ አገልግሎት ተቋማት ምንም አይነት ነዳጅ የላቸውም ብሏል። ይህም መሆኑም የውሃና የንጽህና አጠባበቅ ተቋማት የስራ ሰዓታቸውን ከ1/5 በላይ እንዲቀንሱ አድርጓል። የተባበሩት መንግስታት ድርጅት ሰራተኞችም ከእስራኤል ባለስልጣናት ጋር መተባበር በሚያስፈልግባቸው እንደ ራፋ ባሉ አካባቢዎች ከነዳጅ ክምችቶች ነዳጅ ለማምጣት በየቀኑ እንደሚሞክሩ ተናግረዋል። ይህም የእስራኤል ወታደራዊ ዘመቻ ዋና ትኩረት ሆኖ ቆይቷል። እስራኤል በአውሮፓውያኑ መጋቢት 2 ቀን 2025 ምንም አይነት የሰብአዊ እርዳታ ወደ ጋዛ እንዳይገባ ሙሉ እገዳ ከጣለች ወዲህ ነዳጅ ወደዚያው ስፍራ እንዲጓጓዝ አልተፈቀደም። ይህ በእንዲህ እንዳለ እስራኤል በጋዛ ላይ የምታደርገው ዘመቻ ወደ አዲስና አስከፊ ምዕራፍ እየተሸጋገረ ባለበት በዚህ ወቅት በሀገሪቱ በርካታ ሰዎች ጦርነቱንና የሚካሄድበትን መንገድ በመቃወም ድምጻቸውን እያሰሙ ይገኛሉ። የግራ ዘመን ፖለቲከኛና የቀድሞ የእስራኤል መከላከያ ሰራዊት ምክትል አዛዥ የሆኑት ያየር ጎላን ለዛ እንዳላት የታነጸች ሀገር መስራት ካልጀመርን በደቡብ አፍሪካ እንደሚታየው ኢሰብአዊ የሰዎች አያያዝ ሁሉ እስራኤልም ህገለሽ ሀገር የመሆን አደጋ ላይ ናት ሲሉ ተናግረው ነበር። ይህ ንግግራቸውም በእስራኤል መንግስትና በበርካታ የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ደጋፊዎች ዘንድ ከፍተኛ ቁጣን ቀስቅሷል። ጎላን ለሀገሪቱ ሬዲዮ ጣቢያ ታዋቂ የጠዋት የዜና ፕሮግራም እንደተናገሩት ስነ ምግባር ያላት ሀገር ከሲቪሎች ጋር ጦርነት አትከፍትም፣ ጨቅላ ህጻናትን እንደ መዝናኛ አትገድልም፣ እንዲሁም ህዝብን ማፈናቀል ግብ አታደርግም ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው አስተያየቱን ሐሰተኛ የደም ክስና ስም የማጥፋት ውንጀላ ሲሉ አጣጥለውታል። ነገር ግን የቀድሞው የእስራኤል መከላከያ ሚኒስትርና ሰራዊት አዛዥ የሆኑት ሞሼ ቦጊ ያሎን ከዚህም አልፈው ሄደው ነበር። በንጹሃን ላይ የሚደረግ ዘመቻ የሚያዝናና ወይም የሚያኮራ አይደለም ሲሉ በኤክስ የማህበራዊ ገጻቸው ላይ የጻፉት ያሎን ይህ የመንግስት ፖሊሲ ሲሆን የመጨረሻ ግቡም ስልጣን ላይ መቆየት ነው፣ እናም ወደ ጥፋት የመራን ነው ብለዋል። ከ19 ወራት በፊት የሐማስ ታጣቂዎች ድንበር አቋርጠው ወደ እስራኤል ሲገቡና 1200 የሚሆኑ ሰዎችን ገድለው 251 የሚሆኑትን አግተው ወደ ጋዛ ሲወስዱ እንደነዚህ ያሉ መግለጫዎች ፈጽሞ ሊታሰቡ የማይችሉ ነበሩ። አሁን ግን ጋዛ ወድማለች። እስራኤልም አዲስ ወታደራዊ ዘመቻ ጀምራለች። ምንም እንኳን ቴል አቪቭ የ11 ሳምንታት እገዳዋን ለማንሳት የተስማማች ቢሆንም እስካሁን
እስካሁን የገባው የእርዳታ መጠን እጅግ አነስተኛ መሆኑ ተገልጿል። በእስራኤል ቻናል 12 የቴሌቪዥን ጣቢያ የቀረበ የቅርብ ጊዜ የህዝብ አስተያየት እንደሚያሳየው 61 በመቶ የሚሆኑት እስራኤላውያን ጦርነቱ እንዲያበቃና ታጋቾች እንዲመለሱ ይፈልጋሉ። ጦርነቱን ማስፋትና ጋዛን መያዝን የሚደግፉት ደግሞ 25 በመቶ ብቻ ናቸው። የእስራኤል መንግስት ሐማስን እንደሚያጠፋና የቀሩትን ታጋቾች እንደሚያስለቅቅ በተደጋጋሚ አጥብቆ መናገሩን ቀጥሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሙሉ ድል ማግኘት እንደሚችሉ ይናገራሉ። ጠንካራ ደጋፊዎችም አሏቸው። ነገር ግን በእስራኤል ማህበረሰብ ዘንድ ያለው ስሜት ተስፋ መቁረጥ፣ ቀውስና ምንም የመቀየር አቅም እንደሌለ ነው ሲሉ የቀድሞው የእስራኤል ምርኮኞች ተደራዳሪ ገርሾን ባስኪን ይናገራሉ። አብዛኞቹ የምርኮኞች ቤተሰቦች ጦርነቱ ማብቃትና ከስምምነት መደረስ እንዳለበት ይስማማሉ ሲሉ አክለዋል። አነስተኛ ቁጥር ያላቸው ደግሞ ሐማስን ማጥፋት ዋነኛ ግብ መሆን እንዳለበትና ከዚያም ታጋቾች ይለቀቃሉ ብለው እንደሚያስቡ ነው የገለጹት። ባለፈው እሁድ በጋዛ ውስጥ ያለውን አስከፊ ጥቃት አቆሙ የሚል ጽሑፍ ያለባቸውና በእስራኤል የአየር ጥቃት የተገደሉ ጨቅላ ህጻናት ምስሎች የታተሙባቸው ቲሸርቶችን የለበሱ ወደ 500 የሚጠጉ ተቃዋሚዎች የእስራኤልን አዲስ ጥቃት በመቃወም ከስደሮት ከተማ ወደ ጋዛ ድንበር ለመጓዝ ሞክረዋል። እነርሱም የመጡት ስታንዲንግ ቱጌዘር በሚባል አዲስ ያደገ ባለው የጦርነት ተቃዋሚ ቡድን አስተባባሪነት ሲሆን ቡድኑም የእስራኤል የአይሁድና የፍልስጤም ዜጎችን ያቀፈ ነው። መንገድ ለመዝጋት ከሞከሩ በኋላ የቡድኑ መሪ ኤሎን ሊግሪን ከሌሎች 8 ሰዎች ጋር ታስረዋል። ለቀናት የቁም እስረኛ የሆኑት ግሪን በታሰሩበት ቤታቸው ሆነው ለቢቢሲ በተናገሩት ቃል በእስራኤል ህዝብ ዘንድ መነቃቃት እየታየ ይመስለኛል፣ በርካታ ሰዎች አቋም የወሰዱ እንደሆነ ማየት ይቻላል ብለዋል። ሌላኛው የስታንዲንግ ቱጌዘር አክቲቪስት ዮሪ ቬልትማን ጦርነቱን መቀጠል ለፍልስጤም ንጹሃን ዜጎች ጎጂ ብቻ ሳይሆን የታጋቾችን፣ የወታደሮችን እንዲሁም የሁላችንንም ህይወት አደጋ ላይ ይጥላል የሚለው ስሜት በበርካቶች ዘንድ ያደገ መምጣቱን ይናገራል። ስሜቱ እየተቀየረ ነው የሚለው ቬልትማን ንፋሱ ወደ ሌላ አቅጣጫ መንፈስ ጀምሯል ሲልም አክሏል። ባለፈው ሚያዝያ ወር ከሁሉም የሰራዊቱ አደረጃጀት በሺዎች የሚቆጠሩ የእስራኤል ተጠባባቂ ወታደሮች የኔታንያሁ መንግስት ጦርነቱን እንዲያቆምና በምትኩም የቀሩትን ምርኮኞች ለመመለስ ስምምነት ላይ እንዲደርስ የሚጠይቁ ደብዳቤዎችን ፈርመዋል። ሆኖም በርካቶች በእስራኤል ውስጥ የተለያየ አመለካከት አላቸው ነው የተባለው። በከረም ሻሎም ወደ ጋዛ መሸጋገሪያ ላይ ለቢቢሲ አስተያየታቸውን የሰጡት እስራኤላዊው ገዲዮን አሻቪት እርሳቸውም እርዳታ እንዳይገባ ከሚቃወሙ ሰዎች አንዱ እንደሆኑ ይናገራሉ። እነሱ ንጹህ አይደሉም ሲሉ ስለ ጋዛ ነዋሪዎች ተናግረው ምርጫቸውን ለይተዋል፣ አሸባሪ ድርጅትን መርጠዋል ሲሉ አክለዋል። እርሳቸው ይህን ያሉት አብዛኞቹ የጋዛ ነዋሪዎች ሐማስን እንደሚደግፉ ለማመልከት ነው። የእንግሊዝ መንግስት ባሳለፍነው ማክሰኞ በእስራኤል እጅግ አክራሪ በሆኑት የህብረተሰብ ክፍሎች ላይ አዲስ ማዕቀቦችን ጥሏል። ለንደን እስካሁን ከወሰደቻቸው እርምጃዎች ሁሉ ጠንካራ በሆነው ማዕቀብ ከእስራኤል ጋር የነበራትን የንግድ ስምምነት ድርድር አቁማ አምባሳደሯንም ከቴል አቪቭ ጠርታለች። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ በጋዛ ያለውን ወታደራዊ ጥቃት ከሰብአዊነት የራቀ ነው ሲሉ ገልጸውታል። የአውሮፓ ህብረት በበኩሉ ከእስራኤል ጋር ያለውን ፖለቲካዊና ኢኮኖሚያዊ ግንኙነት የሚመራውን የትብብር ስምምነት እየገመገመ መሆኑን ገልጿል። በህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ አብዛኞቹ አባላት የ25 ዓመቱን ስምምነት እንደገና ማየት እንደሚፈልጉ ተናግረዋል። ባሳለፍነው ሰኞ እንግሊዝ ከፈረንሳይና ካናዳ ጋር በጋራ በመሆን ጠንከር ያለ መግለጫ በማውጣት የእስራኤልን ወታደራዊ እርምጃ አውግዛለች። በጋዛ ያለው ሰብአዊ ሁኔታ ካልተሻሻለ ተጨማሪ እርምጃዎች እንደሚወሰዱም ዝታለች። ምንም እንኳን የኔታንያሁ መንግስት ዘመቻውን አጠናክሮ ቢቀጥልም ከውጫዊው ጫና ባሻገር የእስራኤል ህዝብ በጦርነቱ ላይ ያለው ቁጣ እየጨመረ ሲሆን ይህ ደግሞ በሀገር ውስጥና በውጭ ሀገራት የሚፈጠረውን ጫና እያባባሰው ይገኛል። በህዝብ አስተያየትና በተቃውሞ ሰልፎች እየተገለጸ ያለው ይህ ስሜት ጦርነቱ እንዲያበቃና ታጋቾች እንዲለቀቁ ግፊት ይፈጥራል ተብሎ ይጠበቃል።